ረች ታክሲ ተነሳ ምናምን ነገር ትንሽ ከ50 ሹፌሩ ምናምን እንዲህ እየዞረ መኪና ግዛላ እንደዚህ የሚሰማኝ እንደዚህ ሲል ነው መኪና እንዲህ እንዲህ ሁላችንም እንደዚህ የሆነ ከባድ ጩኸት ሰማሁ። ምናምን የሚል ስም ለካ የፊቱ ጎማ በሩ ነው። የፊቱ ጎማ ተነቅሏል። አላጠበቀውም በደንብ ባላንስ ሳተ እና የሚሄደው መኪናው ወደ ገደል ነው። እንደዚህ ቀጥታ ወደ ገደል በቃ በጣም ስለሞሽ ነው ነገርየው ይታወቀናል። ሁላችንም ጩኸት ምናምን መኪናው ሄደ ወደ ገደል። መኪናው ሲሄድ ይኸውልህ የሚሰማኝ አየር ላይ ሲሆን እመቤቴ ቅዱስ ገብርኤል ጸጥ ሲል ማለት ሶስት ይነዛ መኪናው እየተነሳ ጸጥ። ከዛ መጨረሻ ላይ ምን ተፈጠረ? እቺ ሻተሯ አለቻ ሻተሯ መሬቱን ያዘችው። ከዛ ፊት ሶስተኛው ክርበታ ላይ እኔ እዚህ ጋር ነበርኩ። ቅስፈታዊ ነገር ነው ያየሁት። ሰማይ ያየው ባለው ነገር አየሁ። ከመኪናው ዘለልኩኝ። ስለዚህ መስታወቱ የመኪናው የመስታወቱ መልሶ ጫሜን ያዘብኝ። እኔ እንደዚህ መኪናው እንደዚህ ስንገለበጥ ከዛ መጨረሻ ላይ እኔም ውስጥ ገባው። ሻተሩ መሬት ያዘ። ሙሉ ሰውነቱ ሙሉ የመኪናው እንትን እኔ ጀርባዬ ሙሉ እንደዚህ ነው። መኪናው ግን እግዚአብሔር ሲረዳኝ ከእንትኑ ሻተሩ ስለያዙ ክፍተት ተፈጠረ ሙሉ ለሙሉ ይዘል እና እንደዚህ ማድረግ ማለት ተሰምተኛል። ቃቃቃቃ የሚል ድምፅ ሁሉም ሞቱ ብሮ በቃ በጣም ከባድ ጩኸት ነው። እኔም እርዱኝ ይመስለኛል ምጮ ይመስለኛል እርዱኝ በእግዚአብሔር ነው እላለሁ። ግን ለካ እየጮኩኝ አይደለም፣ ለማንም አይሰማ። ግን በጣም እየጮኩ ነው በእኔ ቤት በጣም ከምልሽ በላይ። ከዛ ሁሉም ሞቱ። ብራዘር ነበር ዳግም ነበር ሁሉም ሞቱ። ከወጡ በኋላ የሆነ ምናምን ተባለ። ዳግም ያለ ወንድሜ ስናም ሲል የሆነ ምናምን ሲባል ዝቅ ሲሉ የሚታየው ቂጤ ብቻ ነው። ላይ ቂጤ ብቻ ነው። ስለዚህ የሚያሳዝን ታሪክ ማለት ነው። ገብቶሃል? መኪናው እንደዚህ ሆኖ እንደዚህ ይታይ አረ የሆነ ተባለ። መኪናውን በግርግር ሲያነሱት መኪናው በጣም ነው የሚያቃጥለው። በቃ ተቀርጾ ለቀቁት። ሁሉም ሰው እንትን ብሏል፣ ተርፏል። በቃ አንተ ብቻ ነው። አረ ስንት እዛ ውስጥ እርጉዝ ነበረች፣ አንገቷ ተሰበረ፣ ኩላሊቱ ፌል ያደረገ ልጅ አለ፣ እግሯ እንደማይሆነች ልጅ አለች፣ እንደዚህ የተቀደደ ምናምን። ግን በቃ እኔ እድል የሆኑ መጨረሻ ላይ ቀረ። በቃ እንዳለ በስሜት አነሱት። ሲያነሱት እንዳልተቃጠሉ ለቀቁት። አረ እንደሱ አይደለም ለቀቁት ማለት አንተ ላይ ነው እንዴ? ተቃጠሉ። ሁሉም ተቃጠሉ። በጣም ተቃጠሉ። ላዳ ሆነች ነገርየው መኪናው ላዳ። ከዛ ላገባቸው ሀሳቡ ግማሹ እየተቃጠለ አነሳው፣ ግማሹ እያፋቀኝ ወጣ። ሰኞ ኳስ አለኝ እኔ እንትን የምፈርመው ስወጣ እኔ ያሰብኩት መትረፌ ነው። መትረፍ አልመሰለኝ። ሰው ሁሉ እያለቀሰ ነው። ዳጊ እያለቀሰ ነው። ከባድ ለቅሶ ወንድሜ ሞተ እያለ በቃ ማተብኩኝ። ሰላም ነኝ በተንፈሴ በላሽ ቁም አሉ። ቁም በትክክል ተራመድ ነው ተባልኩ። ቀኝ እግሬ ተራመደ፣ ግራዬ እንደዚህ እንዲህ እያለ ውስጥ ይገባ። ከዛ በቃ ቁጭ ነው ያልኩት። ቁጭ ብዬ አለቀስኩ። በቃ ጭቃ ጭቆኛለሁ፣ እምባ እንደዚህ በቃ አለቀስኩኝ። ምናምን ሳይሆን ነገር እያሰብኳት ስንት የለፈውበት ምናምን ብዬ አለቀስኩኝ። በቃ ከዛ ልጅቷ አንዴ ማላቃት ልጅ ብቻ ሰበሰቡና አንድ መኪና ውስጥ ከተው ወደ ኢትዮጵያዊ ይወስዳል። ወደ መሳሪያ ብቻ እየተነዳ ሄደ። ይሁን ማላቃ ሴት ብቻ ታውቃለህ፣ እንበዋ በቃ እኔ ላይ ነው እኔ ፊት ላይ ምናምን ነገር። ከዛ ወጣሁ እኔ ዊልቸር ሰጡኝ ለእኔ ምናምን ነገር በቃ እግሬ አይሰራም። ከዛ ላ አንድ ስልክ ምናምን ብዬ ላጎቴ ደወልኩለት። ከዛ ያረጋል የሚባል አጎት አለ። ደውዬ የሆነ ያረጋል በቃ ትንሽ መኪና ምናምን ብሎ በቃ እግሬ ተሰብሯል እና በእናትህ ብር ምናምን ስለሌለኝ እኔ አንተ ይዘህልኝ አሳክመኝ አልኩት። እንደ አጋጣሚ እነሱም እጁ ላይ ብር የለም። ከዛ ላ ሄዶ ብቻ ሲሮጥ እናቴ ተረዳች ምን እንደተፈጠረ። ሮጦ ምናምን ብሩን ምናምን ሲያደርግ ነገር ልጆች የምኑ ነገር አለችው። ልጆች የምኑ ነው ይለፋ ልጆች የምኑ ነው ከዛ ምን ማለት ነው ነገር ምን ነው ልብዬ ነገር አለችው። ትንሽ ብር ካለች ትንሽ ግጭት ምናምን ኖሮ ምናምን አለች። እናቴ እንትኗን አሰረች፣ ነጥሏን አሰረች። እሷ ነች ሂድ አለች። እኔ አሁን ከዛ ጊዜ በኋላ ልቤ ካልፈቀደ የትም አልሄድም። እንትኗን አሰረች። ነው ወሬ ነው የሚሰማው። በቃ መንገድ ለመንገድ የተፏቀቀች ልጆችን ገደልኩ እያለች የሌለ ከባድ ሐዘን እና እሷ ስትነግረኝ ሆስፒታል ስትገባ እንዳለ ሰው ተዘሯል እንደዚህ መሬቱ ላይ እንዳለ። ከዛ እንዲህ ፊት ለፊት ያየን በዊልቸር ሆኜ እሷ እንዲመጣ ከዛ ቀጥ ብዬ ቆምኩ። ቀጥ ብዬ ከዛ ላይ ሱሬን አውልቄው ነበረ፣ እስኪኒ ሱሬ ነበር በጊዜው እና እግሬ ስለተያዘ ምናምን አወለኩት። እናቴ መጣች። ቀጥ ብዬ ቆምኩ። ልጄ ምናምን ብላ አለች። ቦክሰር ላይ ያደረኩት ምናምን ደህና ነው እናቴ ትሙት በሰው ፊት ያመሳል ስቶሪ እየነገርከን
አረ በጣም ደህና ነኝ። ምክንያቱም ሳስተኝ በቦክሰር ሳስተኝ በቃ አጉል የሆነ መሰለኝ ነበራት። እኔ በጣም ብዙ ነገር ውስጥ ጠብቃለሁ። እዚህ ታሪክ ላይ ይህ ሊፈጠሩ ይችላሉ ብዬ ይሄ ነው በቃ ዋንና ሚሊዮን ይላል። ብቻ እሷ እስከዛ ድረስ አታውቅም ነበር፣ ግን ምን እንደሆነ አታውቅም፣ ምንም አታውቅም ነበር። ዊልቸር ላይ ታዲያ ምን በቃ ጉዳት ነው ተቀመጥኩ ነገር። ከዛ ዶክተሩ ምናምን በዊልቸር ራጅ ምናምን ተባለ። ዶክተሩ ሚዜ ሲሄድ ከእንትን ጋር አጋጨኝ። ዶክተር አንተም አጋጨኝ ከሆነ ነገር ጋር ዶክተር አንተም እዛ ተጎድቶኝ የመጣሁት ከዛ ላይ እግሬ ራጅ ምናምን ሲነሳ በጣም ከባድ ነው። በቃ እዚህ በሽሽ ስር ነው አጥንት የተሰብሯል። የተሰበሩ አጥንት ደግሞ ሰንጥቋል። አይ አልባት በቃ ይሄ ልጅ በጣም ከባድ አደጋ ነው የደረሰበት፣ ኳስ የሚባል ነገር እንዳይሞክር ምናምን ተባለ። በቃ በጣም ከባድ ጊዜ። በተለይ ነው በጣም የከበደኝ ቤት መጣሁ አበብዬ ማወቀች ምናምን እንደሆንኩኝ ነገር እንቅልፍ አጣሁ። እንቅልፍ የለኝም። በጣም ፔንፉል ነው በጣም ከምልህ በላይ ምንም አላደርጉልኝ። ዮርዳኖስ መሄድ አለብኝ በነጋታው ነገር ማለት ነው። ዮርዳኖስ አጥንት ከዛ ምን ተፈጠረ? ሲነጋ መቆጣጠር ቻልኩ ራሴን። እኔ ማውቀው ሲነጋ ገባ ፖርሴ ይዤ ምናምን ካስወተን ያድርግ ሲነጋጋ በቃ የሆነ ሰው እግሩ የተሰበረ ልጅ ነው አንድ ቀን የቀረችኝ ምናምን በጣም በቃ ከበደኝ። በቃ በጣም አለቅስ ነበር ምናምን ነገር። ሽንት ቤት መቀመጥ አልችልም። የምታውቁት በቃ ተተሰበሩ ነው ሽንት ቤት ማለት ነው። አሁን በጣም ፍሌክስ እያደረግን ነው። ደቅ ብለህ ምናምን ነገር ወይዬ ምናምን ነው በፍፁም የለም እዛ። እናቴ እኮ ነበር ፍሌክስ ነበር የምታመጣው አብራኝ እየተባልኩ ምናምን ለ7 ወር ምናምን በክራንችና በዊልቸር ነበርኩ ለ7 ወር። ግን በጣም እድልነቱ ራዲካል ትምህርት ቤት ይኸውና የኔ ቤት ይኸውና ብዙ ትምህርት ቤት አይርቀኝም ትምህርት ቤት ገባሽ መግባት ቻልኩኝ። እንዴ ትምህርት ቤት እንደዛ ሆነ ከእኩዮች በታች መሆን ራሱ ምን ያህል ልብ። ይኸውልሽ እኔ በቃ ደስ የሚለው ነገር አንዴ በቃ ወደ ጥሩ ነገር ነው አይምሮ ቶሎ የሚሄደው። በቃ እግዚአብሔር አምላክ እኔ እንደ ደደቢት ካልፈለገኝ ለጊዮርጊስ ቢያስበኝ ነው ብዬ አሰብኩኝ። በቃ አሰበ ልቤ ለምን አላውቅም። ግን በቃ ሆነ። ከዛ ላይ ደረጃ ስለሆነ ራዲካል ትምህርት ቤት ወንድሞቼ አብረው የሚማሩት ሁሉ እንደዚህ ተይዤ ነው የሚሄደው 9ኛ ክፍል። ከዛ ስቀመጥ ደግሞ ወገቤ ታሰራል እንደዚህ ከእንትን ጋር ከዲሱ ጋር ወገቤ ደክሱ እንቅስቃሴ እንዳልፈጥር እዚህ ጋር ሙሉ ለሙሉ ስለተጫነ እንደዚህ ታሰረ። ቤቴ ቁርስ ስለሆነ ሾርባ ነው የሚመጣልኝ፣ ትኩስ ነገር ሾርባ፣ ቅቅል ሾርባ ምናምን እንደዛ ተምሬ በዛው 3ኛ ነው የወጣሁት። ጥሩ ትውስታ ነበር በቃ ሂደቱ። ግን አመለጠኝ ኳስ። እንዴትም ጥሩ ትውስታ ሊሆን አይችልም። አንተ ያለህበት የስቴት ኦፍ ማይንድ ነው ጥሩ ያደረገው እንጂ። በቃ እንደዛ ነው። እና በቃ በጣም የተጎዳሁበት በቃ ያልተሳካልኝ እኔ ኳስ ጮች መሆንና የአሜሪካ ኤምባሲ ነው በቃ ወደፊት የኳሱ አመለጠኝ። በቃ የኳሱ አሁን ትልቅ ሰው ሆኛለሁ በጣም። ከዚህ በኋላ ምንም ማሰብ የለም በቃ ኳስ የልጆች ነው። አንተ እግዚአብሔር ይሄን መንገድ ስላሰበልህ 19 ዓመት ላይ ምናምን በቃ ኳስ የልጅ ነው። ኳስ ነው የልጅ ነው በቃ የልጅ ጨዋታ ነው። ፀሐይ ሲመታ ምንም ጉዳይ አይደለም። አሁን ብዙ ነገር ለምደሃል፣ ሶሻል ሚዲያ ለምደሃል ምናምን፣ ገንዘብ ለምደሃል ምናምን እና አሁን ተመልሰህ እዛ ትሬዲንግ አድርግ ምናምን ብትለኝ አሁን ይሄን ያህል እንትን የለም። ምክንያቱም በቃ ከሸፈ። ግን ገባ ደግሞ ግራኝ ነኝና ግራ እግሬ ነው ሄደው ሙሉ ለሙሉ። ግን እግዚአብሔር ይመስገን የሰው ልጅ እንቅፋት መቶት ምናምን እኮ ነው